ልጄ ነው በእናትህ እሸትህን ነው የምራን ነው የምር ልጄ ነው በስንት ዓመት ወለድከው እኔ በ16 ዓመቴ ነው ያማርነ ክራሽ አለች ከየቲክቶክ ሴሌብሪቲ አንዴ አጨስኩ ሁለቴ አጨስኩት አሁን ላይ ተደዋውላችሁ ምናምን አታውቁም አንተ ፌመስ ከሆንክ በኋላ እሷ አግብታለች ግን እንደዋወላለን ሴቶች ያስቸግሩ ሱስ አለብን ከጥላ ዝምሬ በቃል ፈልግ የምሬን ሱስ አለብን በጣም ብዙ ሰው ማወቅ የሚፈልገው ነገር ባቢ በቲክቶክ ምን ያክል ብር ተሰራ የሆነች ፍቅረኛ ነበረች ቱርክ የምትኖር ዞር ከሻማር ጋር በአዲስ መልክ በአዲስ ምዕራፍ ተመልሰናል። ዛሬ ላይ በፍቅር ኮንተንት የሚታወቀውና 1.3 ሚሊዮን በላይ ተከታይ ያለው ዮናስ ተሾመ ወይንም ባቢናን ቤቱንም ጨምሮ እንዴት ነው አኗኗሩ የዕለት ተዕለት ተግባሩ ምን ይመስላል እየጠየቅነው ቆይታ የምናሳልፍ ይሆናል። ኑ ተከተሉ። አቤት ይግቡ ሸማር ዌልካም ብሮ ምንድነው አትሊስት ሰው ከዛ ረሳስ መጠተ ወርዳ ተቀበለም ሰው ወርታች ሰው ያስፈልገኛል አልወድም ዋንድና መጣ ባዶ እንጂ አይመጣም እኮ ሰው ቤት አረ ባዶች መጣ ቴብሉ ሞልቶ ምናምን የሚጠብቅ አይመስለኝ ነበር ባዶ እንጂ አይመጣም ሰው ቤት ነው ያልኩት አርቲስት ኮች በል ይባላል ውጣ አንተ ምን አይነት ሰው ውጣ እኔ ቤት ስትመጣ እንደዚህ ነኝ እሺ ና ተቀበል ተውያው የሚበላ ነገር የለም አለ እሱን ነገር የለም አብረን እንስራ ምግቡን እንስራ አይደል ሞያችን ይታይ ሞያሺ ይዘርዘርልሽ እውነት ለመናገር ቤትን በጣም ወድጄዋለሁ ስፒሪቹዋል ነገር ነው ማለት ነው አዎ ገብርኤል በጣም ነው የምወደው ይሄ ልጄ ነው የትኛው አሰክሳ በእናትህ እሸትህን ነው የምራን ነው የምር ልጄ ነው በስንት ዓመት ወለድከው እኔ በ16 ዓመቴ ነው እቺ እናቱ አለች ባቢ አግብቶ ነው ወይንስ ባቢ ሳያገባ ድንገት አምልጦት ወልዶ አይ ታላሽ ወደ ጫወታ ነው የእውነት ኪሽኑ ይሄን ይመስላል ይፈተሽ ምንድነው ሙዝ ምበላው መጀመሪያ ሽንኩርትን እየተሰራ ኢነርጂ እኮ ያስፈልጋል አኪራ እሺ ለመሆኑ ግን ዝም ብዬ እንቁላል የቀቀልኩት አለ እሱን መብላት እንችላለን ቆይ አይደለ ምንድነው የምንሰራው ምግብ ምንሰራው ጎመንና ሽሮ እንስራ እሺ በቃ እኔ ራሴን አንተ አቃጣም እኔ ቲማቲም ላውጣ እሺ ስለዚህ ኦኬ አንድ ሰዓት አለጣ የሚያስፈልገን እሺ እኔ ሰርቼ ነው የምበላው ነው ያጣውን ጥብ እንጂ ያቺ ለሻሻ ፍርቲ እዚህ ደካ አድርገሽ ቆይ ትንሽ ልምበላ ማረቅ አሽሬን መጽሐፍ ላዘዘው እሺ ያው በጣም ያው ሰው ጓደኛው እንዴ አንተ አይ ለሌ አልሰራ እና ታዲያ በባዶ ቤት ጠርሰኝ እሺ እሱን እጠብልኝ እንትኑን ቲማቲምና ሽንኩርት መፍጫው የኛው አይደለም ያኛው ቆንጆ ጎመን ሰርተናል ግን ጨው ላይ ችግር አለ ምን አሁን ጨውን እንዴት ነው የምናደርገው ጨው በቃ ደካማ ጎኔ ነው እኔ ያለውልሻ መጣኝ እሺ ባዶ በበላይ ከለኛል አንተ ከቤት ጨምርና አረ እውነት ካንተ ሳሻላል ነይ ጨውን ፈልግሽ ግዴ ለምን አልችልም ስላልከኝ ሜቢ አላሳይ መጨመረው ነው እሺ እዚህ ጋር ጨምርልኝ
ኧረ በእጄ ነው ኧረ ተው ነው ምጣኔ ይኸውልህ እንደ ሀበሻ ምጣኔ በእጅ እንዲለከተ ነው ገብቶሻል እኔ አይ ለራስ ብለው እሱ በብርቱካኑ ላይ አድርግልበት ያማል እንዴ ማለት ነው ባከቱ እንዴ ይሄ በሽተኛ ነው እንዴ ነው አይደለም መመጠን አልችልም አላልክም ጨምር እንጂ ሌላ ችምድንች ይሄን መልሰው ቀልድ ነው ኧረ ይበዛል እሱም ቆይ ኧረ ተው ባዶ ልታስበላኝ ነው እንዴ አንተ ያማን ተልከህ ነው እንደ መጣው ወይኔ ባቢና እሺ ለለው ማርያም ስለዚህ ምግባችን ተጠናቋል ማለት ነው እንጀራ ከኛ ጋር መብላት ትችላላችሁ ማርያም እንዴ አንተ ያማል እንዴ ትንሽ ጨምርልኝ በእናትሽ ማርያም እሺ ይሄን ሁሉ አስርበኝ አሬሽ ማርያም ያበደ ምግብ ስለዚህ ምግባችን ተጠናቋል ወደ ቀጣዩ ፓርታችን እንሂዳ ወርሳሉ ሰራውት ምግብ ደርሷል ሻማር እዚህ ነበር እስካሁን ድረስ ሰርቻለሁ አትለኝም ማለት አንተ ምግብ ደረሳት ታውቅም አስርበኝ ከዛ ድረስ አታውቅም ነው አታውቅም እኔ ስታራ ከኔ ቤት አሳያለሁ ቆንጆ ነው ከዛ ድረስ አስቧል ያን ሁላ ኪሎ ሜትር ተጉዘ ያንተ ቤት ግን በጣም ነው ደስ የሚለው ማርያም ስማ አብዛኛው ሰው የባቢን ማወቅ የሚፈልገው መሰረታዊ ነው ነገር አለ ለምሳሌ የባቢ ከጧት ጀምሮ የዕለት ውሎ ምን ይመስላል ኮቢክ ለምሳሌ ጧት ተነስተህ ምንድነው የምታደርገው ምናምን የሚለው ጧት ተነስቼ ያው አሁን ላይ ጧት የመነሳት ልምድ እየጠፋ መጥቷል ግን አስተካክላለሁ ግን ድሮ ጧት ተነስቼ መሮጥ ደስ ይለኛል ከጸሎት በኋላ እሮጣለሁ ከሩጫ መጥቼ ከሻወር መጥቼ ቤቴ ማንበብ ወይ ስክሪፕት መጻፍ ከዛት ላይ ቪዲዮ መቅረጽ ከዛ ወክ ማድረግ ወይንም እናንተን ለማግኘት መሄድ ከእናንተ ጋር ካፌ ምናምን ይኖርታ ምሳ ምናምን ልንበላ እንችላለን ሽሮ ነው ባረታው ካልወደድክ ግርጣ ባቢ ቲክቶክ የጀመረበትን አጋጣሚ ታስታውሳለህ አዎ የሆነች ፍቅረኛ ነበረች ቱርክ የምትኖር እሺ እና አንድ አመት ከምናምን አብረን ነበረን የመጀመሪያ ምንም ማለት ይችላል ፍቅረኛ ሰው ወድ እንደዛ እና እኔ ከሶሻል ሚዲያ ምናምን አልጠቀምም ብዙም አልወድም በቃ ከሷ ጋር ነው ጊዜን ማሳልፈው ወይ ክላስ ነኝ ኦኬ እሷ ሶሻል ሚዲያ ላይ እየተማረከች መጣች ወደ ሶሻል ሚዲያው ከኔ ጋር የምታሳልፈውን ጊዜ ተወችና ሶሻል ሚዲያ ላይ ከሰዎች ጋር ላይቭ ምናምን እኔን ብሎክ አድርጋ የእሷን አካውንት እንዳላቀው ሌላ አካውንት ከፍታና ላይቭ ላይ ማምሸት ጀምረሽ ከዛ ስጠይቃት ተዋሸኛለች እንደዚሁ ምናምን ትለኛለች ማለት የሆነ ጊዜ ደረስኩባት በሲስተር አካውንት አየዋት ሰው ላይቭ ላይ ነው የምታድሩ እዛ እያወሩ የሆኑ ወንዶች እኔ ማሪ ይሏታል ምናምን እነሱ በለጡባት ከኔ ሶሻል ሚዲያው ከዛ የምታወራልኝ የእናንተናን ቪዲዮ ምናምን እያለች ስለ ሶሻል ሚዲያ ሰዎች ነው የምታወራልኝ እኔ ሶሻል ሚዲያ ማለትም ለእኔ ቅርብ ነው ከሷ ይልቅ ለኔ ቅርብ ነው ሶሻል ሚዲያ ማለትም አብዛኛው ኢንፍሉዌንሰር ጓደኞቼ ነበሩ አክቲንግ ነው የተማርኩት ምናምን ፊልም ስለምወድ ነው ቲክታክ መልሰራው ነው ከሷ ጋር ያለኝ ነገር አቆምኩና ሶሻል ሚዲያ ላይ ቀጠልኩ እሺ ያኛው ሶሻል ሚዲያ ለመጀመር ያንተ ምክንያት ነው ግን ሶሻል ሚዲያ ለምሳሌ ቪዲዮ የሰራህበት ቅጽበት ታስታውሳለህ የሆኑ በጣም የምሰራቸው ቪዲዮዎች ነበሩ ግን አይበይሩም ነበር ኮሜዲ ነገር ሰራለው ወንደዚህ ቪዲዮዎች አሁን በላሳይ በጣም የምትገረምባቸው ቪዲዮዎች ማለት ነው ዛሬ ላይ ሳያቸው በጣም ነው በቃ ግርም የሚለኝ የድሮ ቪዲዮዎችን አይተህ ታውቃለህ የራስህን ቪዲዮዎች የሆነ ጊዜ አይነበር ሞክር ነበር የሆነ ነገር እንዴ ኔጌቲቭ በሆነ ወይ ሁላ ነው የሚሄደው ሌላ ምናልባት ቆይ ይሄን ቪዲዮ ትልክልኛለህ አዎ ትልክልኛለህ በጣም አሪፍ ወላ ይሄ ብቻ አይደለም ሌላ ላሳይቅ አሁን ይሄን ቪዲዮ ምን የሚሉት ቀልድ እንደሆነ ራሱ አላውቅም
ኧረ ባቢ አንተ ምን አይነት ለውጥ ነው ያለ? ከሰራት ለውጥ አለ ባይዘዌ ያንተ ለውጥ ሁሉም ነገር ላይ በጣም በአጭር ጊዜ ውስጥ ነው ይሄን ሁሉ ተከታይ ያፈራውና ባቢ ይሄን እንዴት የመጣበትን መንገድ ምናምን ነገር ለምን ለኦዲየንሶቼም አላስተምርም ብሎ የራሱን ፕላትፎርም ክሬትም አድርጎ ኮንተንቶችን ሁሉን ነገር አስተካክሎ የራሱ ባዮ ላይ ሊንክ አስቀምጠሃል። እንደገና ደግሞ በጣም ብዙ በርካታ ገንዘብ እንደሚሰራም ታወራለህ። ስለዚህ ለምን ትፈዛላችሁ ኑና ስሩ የሚል ሀሳብ ነው ያለክ። በጣም ብዙ ሰው ማወቀው የሚፈልገው ነገር ባቢ በቲክቶክ ምን ያክል ብር ሰራ? እኮ አውራ አይደለም ምን ችግር አለ? አይ ባለፈው ብሩክ ኒውስ ጋር ኢንተርቪው እሱ ዩቲዩብ ላይ አልናገርም ብያለሁ። አልናገርም እውነት ማለትም እሰራለሁ እግዚአብሔር ይመስገን። እንዳልከውም ፕላትፎርም ላይ አዋል ቪዲዮዎች አሉ ገብቶ እስካሁንም ሊዮሽኮ ዌብሳይት ላይ ቪዲዮዎችን ኮርስ እየተማሩ ቪዲዮ እየሰሩ ነው እና ብዙ ተቀያየሩ ልጆችም አሉ። አብሬም ኮላፕ ማድረጋቸው ልጆች ይኖራሉ ከተማሩ ተማሪዎች ማለት። በማስታወቂያ ምን ያክል ይከፈላል? እንደነገርኩ ነው ከ90 ሺህ እስከ 150 ሺህ። ኦኬ ከ90 ሺህ እስከ 150 ሺህ በጣም አሪፍ ኮስት አሪፍ ስራ ነው። አብዛኛው ኮንተንት እንግዲህ ያው ፍቅርን ነው የምትሰብከው አይደል? ከቲኔጀር እስከ ምናምን ፍቅር ውስጥ የምትከት አውቃለሁ። ባይዘው እኔ የማውቃቸው ልጆች ኢቭን አንተን ሁላ የሚወዱ የሚያፈቅሩ ሰዎች አሉ። አይከብድም ግን አንተ ፍቅርን እየሰበክ ፍቅረኛ የለችኝም ስትል? እንዳልኩ ነው የተማርኩት አክቲንግ ነው። ደራሲ ነኝ፣ እጽፋለሁ፣ ዳይሬክቲንግ እሰራለሁ። እነዛና ስቶሪዎች ክሬት ማድረጉ ለእኔ ሲምፕል ነው በጣም። የግድ ፍቅረኛ ሊኖረኝ ይገባል ብዬ አሁን ለምሳሌ ኢትዮጵያ ላይ ትልቋ ቢሊየነር ማለት ይቻላል። ቢሊየነር አይደለችም፣ ሚሊየነር እቺ ሐረር ጫት ነጋዴዋ ጫት አትቅምም፣ ግን በጫት የተሳካ ህይወት አላት እሷ። ሳትቅም ጫቱን ሸጣ ሶ አንዳንድ ነገሮችን የግድ አሁን አንተ መጠቀም አለብህ ብዬ አላስብም። እነዛን ነገሮች ወይንም እነዛ ነገር ውስጥ አንተ ማለፍ አለብህ መኖር አለብህ ብዬ አላስብም። ፍቅር ሶፋን አደርጋለሁ ጓደኞቼ ጋር ምናምን አርባኝ መጥላት ማትችለኝ አይነት ሰው ነኝ ለማለት ያክል። አይ እውነት ለመናገር በጣም ሀምብል ነህ። እኔ ብቻ ሳልሆን የቀረቡ ሰዎችም ይናገራሉ ስለዚህ ነገር። ባቢ በሚሰራቸው ቪዲዮዎች ከመሬት ተነስተው ፍቅር ሳይዛቸው ፍቅር የሚይዛቸው ልጆች አሉ እና ባቢስ ከዛ አንዳንዴ ማለት ነው የኔን ቪዲዮ እኔ ራሳዬ በቃ ይሄ ልጅ ምናምን ልበቀራለ ነይ አባይ ስንቴ ፍቅር ይዞ ያውቃል? አንዴ በስንት ከሸፈ ግን ከሸፈ ስትል ሌላ ነገር ይመስለው። ከሸፈ ፍቅር አሁን በቃ የነገርኩህ ጓደኝነት ማለት አሁን የነገርኩህ ጓደኝነት ኦኬ አሁን የነገርኩህ ከዛ በኋላ በቃ ወፍ ማለት ይቻላል በቃ ወፍ አልወድም፣ ስልክ ማውራት አልወድም ምናምን አይቀናኝም በቃ እሱ ኦኬ ሳትጀምር ልክ ምክንያት የሆነች ልጅ ማለት ከሷ ጋር ሌላ ሴት ጋር ወፍ አሁን ላይ ተደዋውላችሁ ምናምን አታውቁም? አንተ ፌመስ ከሆንክ በኋላ እሷ አግብታለች ግን እንደዋወላለን። አሁንም ቆንጆ ግንኙነት ነው ያላችሁ? ምርጥ እህቴ ነች ማለት ጓደኛሞች ነን፣ እናወራለን። ሾ ባለችበት እግዚአብሔር ህይወቷን ይቀናል። አሁንስ ፍቅረኛ የለች? እባክህ እንደምታየው አሁን ፍቅረኛ የለችም ግን ክራሽ እንዳለች አውቃለሁ። ኧረ ወፍ እባክህ እኔ ሀቁን ነው የምናገረው። እዚህ ጋር ክራሽ አለች ከየቲክቶክ ሴሌብሪቲ ሄቨን ዳንኤል ምትባል ሄቨን ዳንኤል ዝም ብላ ደስ ትላለች። ቆንጆ ልጅ ነች ሄቨን ዳንኤል። ምናልባት እስኪ አብዛኛው ሰው ያውቃታል፣ እኛም እናውቃታለን። ለማያውቃት ሰው ቆንጆ ዘማናት። ፊልም በሰራ ደስ ይለኛል። አሁን ከሷ ልጅ ጋር ኢትዮጵያ ያመጣሽ ጊዜ ኦልሬዲ ሰው ጋር ኮኔክሽን ላይ ጥሩ አይደለም ማለትም ሰዎችን የማውራት ላውራ ፈልጌ ነበር ብዙም ስለማንግባባ ብዬ ተውኩት እንጂ። ስለዚህ አሁን በዚህ አጋጣሚ ይሄን ቪዲዮ ምናልባት ሄቨን ካየች ከሄቨን ጋር ባቢና በእርግጠኝነት እኔ ቪዲዮ ታልፋ መስለኝ እኮ ተወደኝ ይሆናል። አለ መነጋገር እኮ ነው እንደዛ ነገር። አይ ጎበዝ ልጅ ነች ባቢ። እኔ እንዴት አትቸገርም ብዬ አስባለሁ። ምክንያቱም አሁን ያንተ ቤት መጣ ያሉክ ማቴሪያል ወንደላጤ አይደለም የምትመስለው። ስለ ባለትዳር ቤትክ በጣም ሁሉም ነገር ሙሉ ነው። ከቤድሩም ጀምሮ ሊቪንግ ሩም፣ ኪችንክ በጣም ባለትዳር የሚኖርበት ቤት አይነት ነው የሚመስለው። በዚሁም ደግሞ ባቢ በጣም እንግዲህ ወጣት ነው። ስለዚህ እድሜውም ለምናምን ደርሷል። ወዴት ነው እንትና አብሮክ ያቀርናል አይደል? ሴቶች አያስቸግሩ
አስፈላጊ ጥያቄ አይደለም፣ ለህዝቡ የማይጠቅም። አይ ሜቢ ያው የምትወጂው ልጅ ካለሽ ቶሎ ሳትቀደሚ እኔ ፍቅረኛ ማልይዝበት ምክንያት ምን መሰለህ? ለማግባት ካልወሰንኩ ፍቅረኛ አሁን ለማግባት የዛሬ ዓመት ማግባት አልፈልግም። ስለዚህ በዚህ ሰዓት ፍቅረኛ አልፈልግም። ለማግባት ታው ፍቅረኛ ባይዘው በአንተ ፕላን ምናምን እኔ እንደዛ አላለሁ። እኔ ከ10 ዓመት በኋላ እኔ በ25 ዓመት ያገባለሁ ፎር ኤግዛምፕል። አሁን ስንት ዓመት ነው? የምሬን ነው። በ25 ዓመት ያገባለሁ። ግን ያኔ ለማግባት ሲዘጋጅ በአንድ ቀን ልወቃት ሪሌሽንሺፕ ውስጥ ረጅም ጊዜ ቆየን። ያኔ ያገባለሁ። መልካም ሰው ምናምን ልል አልችልም። ሰው የሆነ ሰው በህይወት ይከሰታል። ያን ሰው ወይ ቀርጻል ወይ ተቀርጿል። ባቢ ብቻ መኖር ጥሩ ነው ብዬ አላስብም። ወንድሜ ያለ ቤተክርስቲያን ይላል። አዎ ሰንበት ተማሪ ነው፣ አገልጋይ ነው፣ መንፈሳዊ ነው። ብራዘር መዝሙር ነው ማውጣት። አሁንም ወደ ግማሽ አልበም ደርሷል። በቅርቡ አልበሙ ነው። በእውነት የምር ታናሽ ወንድሜ። አይ ፈጣሪ ይታው እንደዛ ከሆነ ደስ ይላል። ስለሱ በእንደዛ አይነት ነገር ስለተጠመደ ብዙ ጊዜ አንተ ብቻ ቤት ውስጥ ልትሆን ትችላለህ። ህብረተሰቡ ባቢን የሚያውቀው ብዙ ጊዜ ምሩህ የምትባል ቲክቶከር አለች። ሞስት ኦፍ ታይም አብራክ ነው የምትሰራ። ከምሩ ጋር ስላለክ ነገር በተወሰነ መልኩ ነገር እንዴ ለምን እንዳልኩ ታውቃለህ? አሁን እንደዚህ ነው የምታወራኝ፣ ግን አንተ አሁን ላይቭ ላይ ሆነ የፍቅር ታሪካችሁን ታወራላችሁ። የሆነች ሴት መታ ላይቭ ላይ ስትገባ ታለቅሳለች። እያየናት ነው አይደል እንዴ? ስለዚህ ላይቭ መግባት በዛ ነው አቁሙት። ባይዚ አሁንም እንትን ይላሉ ማለትም እሱ የሷ ስሜት ነው አላውቅም። ግን ጓደኛዬ ነች፣ ምርጥ ጓደኛዬ ነች። በጣም ነው የምወዳት። እንደሷ ያለ የሴት ጓደኛ ማለትም እንጃ በኔ ህይወት ውስጥ ምርጥ ጓደኛዬ ነች ለኔ። በጣም ነው የምወዳት፣ በጣም ነው የማከብራት። የጓደኛ ጥግ ነች ለኔ ማለትም ከወንድ ጓደኞቼ ትሻላለች። ተኛ ነው አብሽር። አይ የምወዳት ጓደኛዬ ነች። እግዚአብሔርን እንዴት እንደምወዳት ተጣስን እኛ። አይ እቺማ ወንድሜ ነሽ እኮ ለዛ ነው። ግን የአብዛኛው ሰው ጥያቄ ነው። እንደውም ምሩ የባቢ ፍቅረኛ እንደሆነች ብዙ ሰው ይናገራል። እና ብዙ ጊዜ አንተ ስንት ቦታ ገበያ እና ደግሞ ሰው ደስ የሚለው ለይቶ አያየንም። እና የሆነ ቦታ ሲሄድ ምሩ የለችም፣ ምሩን ጥላት መጣ፣ ኢንጆይ ለማድረግ ሲሄድ ያለ እሷ ተዝናናለህ ምናምን የሚሉ ኮመንቶች ይበዛሉ። ነው እሷም የራሷ ላይፍ አላት፣ ፍቅረኛ አላት። እሷም ምናምን ቆንጆ ህይወት ነው የምትኖረው፣ ደስ የምትል ልጅ ነች። እኔ የራሴ የምለው ሚስጥር አለ ብዙ ሰው የማያውቀው፣ ግን አብዛኛው ሰው ቢያውቀው ደግሞ ኖርማል የሆነ ነገር ስላልተጠየቅኩ ማላወራው ነገር አለ። ባቢ ቢጠየቅ የራሱ የሚለው ማንም የማያውቀው ሶስት ሚስጥር ምን አለክ? ሱስ አለብኝ። ከድብያ ዝም ብለህ በቃ አልፈልግም። የምሬን ነው፣ ሱስ አለብኝ። የካሜራ አለ ማለት ያክል የመቀረጽ ሱስ አለብኝ። ምንም ሚስጥር የለኝም። እውነት ማለት የምሬን ነው። ምንም ሚስጥር የለኝም። እዚህ ላይቭ እኔ ልፈተን ከዚህ ፊት የአክስቴ ልጅ የጠየቀችኝ ጥያቄ ነው የምጠይቅ። አንተ መድረክ እየመራ ነው፣ የከተማው ሊቀመንበር ነህ፣ በጣም አንተ ሱሰኛ ነህ እና በዛ ሰዓት የምታስተላልፈው መልእክት ሲጋራ ማጨስ በጣም ገዳይና መጥፎ ነገር እንደሆነ ለህዝቡ እየተናገርክ ነው። በዛ ሰዓት ያንን ነገር አቋርጠ መውጣት አትችልም። እንደገና ደግሞ ሲጋራ ልክ በሚያስቸግር በሚጠይቅ ሰዓት ካላጨስክ ቶሎ ወይ ልትሞት ትችላለህ ወይ ልትጎዳ ትችላለህ። እንዳልኩ ደግሞ አት ሴም ታይም መውጣትም አትችልም። ታይሚንጉ ላይ ማጨስ እንዳለብህ ውስጥ ቢፈልግ ምንድነው ማድረግ የምችለው? ሲጋራን የፈጠሩ ሰዎች ሲጋራን እንደማይጠቀሙ ታውቃላችሁ። ለምሳሌ ዓለም ላይ አብዛኛው ሰው ያጨሳል። ከሚያጨሱት መሃል 96% ኩላሊቱ ነው ጉበቱ ፌል አድርጎ ነው የሚሞተው ይባላል። ለምሳሌ ይሄንን ሲጋራ አንዴ ያጨስኩት ሁለቴ ያጨስኩት ሲደጋገም ነው ለጤና መጥፎ የሚሆነው ለማለት ያክል ነው። አመሰግናለሁ። ትክክል ነው። ሲጋራ ይገላል፣ ጎጂ ነው። ይኸው አየን እኮ አቺ ነይ ለመማሪያ ያህል ያበደ አላጨስም እኔ። ለማንኛውም ባቢ
ለምሳሌ ብቻዬን ማሳልፍበት ቦታ አለኝ፣ የራሴ ቦታ። ቻሌንጅ ማድረግ ከፈለክ አሁን የመጣበት ሰዓት ትንሽ መሸት ብሏል። ስለዚህ አሁን ላይ መሽቷል። ዋና አልገባም። ከዋና ኋላ ወክ አደርጋለሁ። ወክ በጣም የምወደው። ከወክ ሳደርግ ከተማው ላይ ያሉት ሰዎች ያሉ ቆንጆ ሴቶች አሉ። ከተማው ላይ ጉሊቶችን ታያለህ። ሰው ይሯረጣል ምናምን ለህይወቱ ያ ነገር ትንሽ የሚሰጠው ነገር አለና ለኔ በተለይ ለኔ ሙያ የሚሰጠኝ ነገር አለ። ብዙ ከማነበው ከምጽፈው በላይ ያማየው ነገር ያስደስተኛል። ያንን ነገር ማየት ከቻል መሽቷል። ግን በነገራችን ላይ ወክ ከመውጣታችን በፊት ልጠይቅህ፣ ሶሻል ሚዲያ ላይ ምትወዳት ልጅ አለች አንድ ሴሌብሪቲ ማማ ስፔሊንግ ተራ ሲሳይ አንተ ካንተ ይውጣ ብዬ እኔ አሁን ማለት ሙዳራሽ ክራሽ ስሟን ሳልናገር ቤቢ ላንተ ክሉል ስጠ እንትን ላይ የምትሰራው ላይክ በጣም ፎከስ አድርጋ ራሷ ላይ ነው። እንደገና ደግሞ የእውነት ኢንፍሉዌንስ የምታደርግ ልጅ ናት። ከዛ በቃ ወጣት ልጅ ናት። በጣም ለፍታ እንዴት ብዬ ነገር ሰው በጣም ያማታል። በጣም ብዙ ሰው ተባንታል። ስሟን አልናገርም ማለት ነው። እንደርኩ ኩጎ ስፒሪቹዋል ነገሩ አሪፍ ነው አይደለም? እዚህ ጋር ያወራን ያለው ግልጽ ነው አይደለ? ስለዚህ ምንም እኮ ያ ማለት አንተ ሌላ ስሜት አለህ ማለት አይደለም። ሰው የምታደንቀውን ሰው ወይስ ከኔጌቲቭ ኤነርጂ የመነጨ ነው? ሰውን ማድነቃቸውንም የሆነ አሁን እንደዚህ አልክ ስሟ ቢነሳ ኦኬ ያቺ ልጅ ብሎ ሰው በፖዚቲቭ ይመለከታል እንጂ ሌላ ነገር አይደለም። ወይስ ፖዚቲቭ ነገር አይመችም? አይ እንዴ አንተ ደግሞ ወዴት ነው የምትሄደው? እኔ እንደውም ፖዚቲቭ ነገርን ኦብቪየስሊ ማንም አፕሪሼት የሚያደርገው ነገር ነው። ፖዚቲቭ የለው አሞደኝ ይችላል ወይ ደግሞ እሺ እግዚአብሔር ይስጥልኝ ማንስ በቃ አልኩ። በጣም የእውነት ለመናገር የሆነ ቪዲዮ ሰርቼ መናገር ስለምፈልግ ነው። ለዛ ነው እኔ ክራሽ ብቻ አይደለች ታፈቅራታለህ? እኔ እንጃ መሰለኝ ልቤ ሳስብ ቪዲዮን ካየሁት ትንሽ ይቆርጠኛል እኮ ማለት እኔ ዛሬ አንዞራትም ይችላል ገብርኤልን አንዞርም ገብርኤልን ካልከመች ገብርኤልን ነገር አንዞራት ዲኮ ያርል የሆነ ሰው ስታይ አሁን ለምሳሌ እኛ ወንዶች ምንወዳትን ሴት ስናይ ልብ ምናምን መታየቅም መጥቶ በቃ የሆነ ቀን ወክ ያደረግን ወደ አለምነሽ ፕላዛ አካባቢ ነውና አያታለሁ ልቤ ስንጥቅ ነው ያለው ለሁለት እንዲህ ቶሚ እንደ ጄሬታል እሱ የልጆች ነው አድገናለሁ። የመጀመሪያውን ፊደል ልንገር በቃ በቢ ነው የሚጀምረው እና ምን ታስለፈልፈኛለህ? ባምቢ ነች አልኩህ። እንቀጥል አንዴ እሺ። ለማንኛውም ዞር ከሻማ አድርጋ እንግዲህ ዛሬ ላይ ከባቢ ጋር የባቢን ቤት እናስቃኛችሁ ነበር። ያው ሰዓት አርፍደን የመጣ ነው። ማታ ላይ የሚመቸው ወክ እንደሆነ ነግሮናል። እንውጣና እንግዲህ ከተማችንን እንቃኛታል። ኢንቫይሮንመንቱ በጣም ደስ ይላል። እንዴት ነው ግን ማታ ከቆንጆዬ ሴት ጋር ወክ አድርገህ ታውቃለህ? እንዳለመዳረበ ወክ ሳስብ ምን ካንተ ጋር እና እንዳንተ የሚማታሽ ምናምን ምን ታጋጥምበት እና በሁሉ ያዳትምን እሺ ግን የምረግም ማለት ነው። ስለ ከተማ ቻሌንጅ ላድርግ እሺ አድርገህ ቻሌንጅ ላድርግ ወክ ላይ ሁሌ ዳንስ ልደንስ። እሺ እዛ የለነስኩትን ዳንስ ትደንሳለህ? እንዴ ገባ መንደጋ ያደርጋለሁ በራሴ ይሄ ነፃነት ይሰጠኛል። አንዳንዴ በጣም የሚደንቀኝ ነገር ምንድን ነው? ወክ ሳደርግ ሰዎች ምንም በቃ ስለ አንተ ህይወት ከሌላቸውና ብዙ ጊዜ እሱ ነገር ይገርመኛል። ምንም ጉዳይ አይደለም በቃ እንደፈለግህ ከሆነ ሰው የራሱ ህይወት እየኖረ ያለው ነገር ያ ነገር በጣም ነው የሚያዝናናኝ። ከምንም በላይ ደግሞ ካብሎ የሚያስፈልግ ሰላም ናችሁ? አለን ሰላም ወይ ሰላም ናችሁ? እሺ
ብዙ ጊዜ እንደዚህ ነገር ያጋጥመዋል መንገድ ላይ ስትሄድ? ሰው ፍቅር በጣም ነው ደስ የሚለው። ከብዙ ነገሩ አንዱ ክፍያችን ይሄ አይደለ? የሰው ፍቅር ሲባል ነው ነገር ወሰደ ነው። በጣም ደስ የሚለው ነገር ነው። ስለዚህ እንዴት ነው ያለው ነገር ፊድባኩ? አይረብሸኝም፣ ያስደስተኛል። በጣም ደስ የሚለው እና እኛም ለምን ጌታ ሆይ የሰው ፍቅር ስታንዳናቀ በስ ይረብሻል አድናቂ። አይ እንዴ ብዙ እንዳልከው ምንድነው ማለት ከክፍያ ካንዱ ይሄ ነው። ከሌላ እንግዳ ጋር ዞር እያለ ቤቱንና ኩሎን አጣስታኛ አርተን ለማንኛውም ማለት ነው ማን የማንን ቤት ዞር ብለን እናሳያችሁ። እንወዳችኋለን። በቀጣይ ፕሮግራም